መልካም ነው። ከዚህ ጋር ተያይዞ እንግዲህ ያው ከዛ ሰው ጋር ስንገናኝ በጣም ስትሬስ መጫር የለብንም። ምክንያቱም ያንን ሰው ለመተዋወቅ ከዛ ሰው ጋር አብረን ለመቀጠል የምናስብበት መንገድ እስከሆነ ድረስ አለ አይደለ በፈገግታ ያ ሰው በሚያወራውና ዘና በሚያደርግበት ሀሳብ ላይ ዘና እያለን ጥሩ ፊትን እያሳየን እኛም ሀሳቦቻችንን በመልካም መንገድ እየገለጽን የሱንም ሀሳብ ለመረዳት ብንጥር የበለጠ ተግባቦታችንን ይጨምራል ማለት ነውና ከዚህ ጋር ተያይዞ ደግሞ በዝቶች እንዲሁም ደግሞ ከሚያደርጋቸው አክሽኖች መረዳት እንችላለን ማለት ነው። በዛ ደረጃ ደግሞ የህይወት ግቦቻችሁ ወይም ደግሞ ይሄ ላይፍ ጎሎቻችሁ ምንድናቸው ማለት ወደፊት ረጅም መንገድ ለመጓዝ ነው አይደል? ያችን ሴት ወደ ህይወት የጋበስካት ወይም አንቺ ከዛ ሰው ጋር ህይወትን ለመመስረት ረጅም ርቀት ለመጓዝ እስከሆነ ድረስ ከዛ ሰው ጋር ምንድነው አንድ የሚያደርገኝ ነገር የሚለውን ነገር ማወቅ መቻል አለባችሁ። ህልሞቻችሁ፣ የህይወት ግቦቻችሁ ምን ይመስላሉ የሚለውን በደንብ ብታወሩበት። ለምሳሌ ተናግሮ የሚፈልገውን ሜሴጅ መናገር ይችላል አይደል? አንዳንድ ሰዎች አሁን ለምንድነው እንደዛ የምታየኝ ወይም ለምንድነው ያ ልጅ እንደዛ የሚያየኝ ብለን የምንል ከሰውነትሽ ጋር የሚሄድ አለባበስ ብትለብሺ እና ራስሽን ብትሆኚ በዛ ሰው ላይ የበለጠ የመተማመን ነገር ባንቺ ላይ እንዲታይ ታደርጊያለሽ ማለት ነውና ይሄ በጣም ራሳችንን ለማድመቅና አለ አይደለ አሪፍ የሆነ ራስሽን የምታቀርቢበት መንገድ እጅግ በጣም በዛ ሰው ላይ ያለሽን ተቀባይነት ይጨምራል ማለት ነው። ራስን መሆን ብቻ በአጠቃላይና ይሄ በጣም ኦቨር የሆነ ራስን ዲኮሬት አለማድረግ ወይም ይሄ በጣም ኦቨር የሆነ ሜካፕ ብዙም ደስ ስለማይል ማለት ነውና ይሄን ነገር ትኩረት ብንሰጥበት እጅግ በጣም ዛን ወቅት ላይ በመንገናኝበት ሰዓት ላይ ያው ብዙ ጊዜ ሰዎች ነገ አንድ ስለሚያደርጋቸው እና ስለ ልጅነት ጊዜያቸው ሊሆን ይችላል፣ ስለ ህልሞቻቸው ሊሆን ይችላል፣ ስለ እንደዚህ አይነት ነገር እያነሱ የበለጠ ጨዋታቸውን ያሳምርላቸዋል፣ እንዲግባቡ ያደርጋቸዋል ማለት ነውና ይሄ የልጅነት ጊዜን ማስታወስ ልጅነቱ ምን ይመስላል፣ ልጅነትሽ ምን ይመስላል፣ የት አካባቢ ነው የተወልደሽ ያደግሽው አይነት እንደዛ አይነት ነገሮች የበለጠ ያግባቡናል። ከዚህ ይልቅ ግን ይሄ ስለሚያከራክሩና ይሄ ከባድ ስለሆኑ ርዕሶች መጀመሪያ እየተግባባን ባለንበት ሰዓት አይመረጡም እንደዚህ አይነት ሐሳቦችን ማውራት ማለት ነው። ይሄ አከራካሪ የሆኑ ነጥቦችን ከማንሳት ይልቅ አለ አይደለ ስለ ልጅነቱ ሊሆን ይችላል፣ ስለ ልጅነቷ ሊሆን ይችላል፣ ነገ ምንድነው ሐሳቧ ፍላጎቷ የሚለው ነገር ብናውቅ የበለጠ ለማውራትም ለመግባባትም እድሉን ይሰጠናል ማለት ነው። እነኚህን ነገሮች ትኩረት ብናደርግባቸው እጅግ በጣም መልካም ናቸው። ይሄ ፈገግታ፣ አይን ላይን መተያየት፣ በቅንነት ማውራት እነኚህ ነገሮች እጅግ በጣም የራሳቸው የሆነ ሚና ይጫወታሉ ማለት ነው።